ሃይ ትባረክ ተሻለ አንሳቁነ አንሰፖርት ወታደስ ነገር ብጫዋ አንቺ ነሽ ሲጀምር አትጀምሪ በቃ የትም እንዳትሄዱ እስከዛ ምን እያደረጋችሁ ላይክ ሼር ሰብስክራይብ yes በዚህ ማርኪው ያኛው ላይ ጽፌ ነበረ ወረቀት ለምንድን ነው የምንቀርጸው እኮ እንዴት ናችሁ? እሺ ብቻ ነው አንቺ ሃይ ጋይስ አለ እናንተ ሸይ ቀየርሻለሽ ዲታ ነው ቀይኮ ምን ነበር ነው አትናደጂ እሺ 2 3 1 ሃይ ጋይስ እንዴት ናችሁ? ደህና ናችሁ? ዛሬ ከጓደኛዬ ጋር ነው የተገኘ ነው እና እስቲ ራስሽን ለማስተዋወቅ ቤተኛ ሆንሽ እኮ ራስሽን አስተዋወቅሽ ጀመር እንጂ በአምላክ እባላለሁኝ የትባረክ ሰንበት በንት ያልኩኝ ጓደኛዋ ነኝ ስንት ዓመት 10 10 ፕላስ ብቻ ያ ብቻ ብዙ ዓመታት ነው አብረን አደግን ነው ማለት ነው እንችለው 11 ዓመት እውነት ግን እውነት ብዙ ዓመት ነው ቆይተናል በጣም ብዙ ዓመት ነበረ በመውጣት በመውረድ yes በፍቅር እና የተዋወቅነው በእንድነው ልጆች ያለን በጥዳት አንተኝስ በእንትን ሄለን ስትሬች አድርጉ ምናምን ያጣላ ነበር እሱ ከዛ ፒክኒ ነበርሽ ኦኬ እና what can I say አሁን ከኔጋ ከፒክኒው ጋር 11 ዓመት ሙሉ ችያት ተቻችለን ፕሊዝ ኦኬ ተቻችለን ስናምር አይኖር ያ እና ላንቺ ፍሬንድሺፕ ምንድነው? ለኔ ጓደኝነት እንግዲህ አብሮ መጫወት ፋን ምናምን ከዛ ደግሞ አብረን ደግሞ ይሄ በቢብሊካሉ ደግሞ ለኔ ጓደኝነት እና ወደ ቁም ነገሩ እንምጣና የዛሬ ቪዲዮ ደግሞ የሚሆነው በጣም የተነካንባቸውን መዝሙሮች ማብራራት ነው። አብራችሁን ቆዩ ግን ላይክ ሰብስክራይብ እና ሼር በማድረግ ቆዩን። በጣም ገና ጊዜ ታደርኩ ከቃላቶች ጋራ ስላንተ ማንነት በዝርዝር አወራ አንሰው ተገኙብኝ ያለኝ ባላረካኝ እንደገባኝ መጠን እንኳን ልገልጽ አቃተኝ ጊዜ ታደርኩ ከቃላቶች ጋራ ስላንተ ማንነት በዝርዝር አወራ አንሰው ተገኙብኝ ያለኝ ባላረካኝ እንደገባኝ መጠን እንኳን ልገልጽ አቃተኝ ማንም ይሆናል እግዚአብሔር ትልቅ ነክ ይሄ ማለት ነው እንደሆነ ተቀላችሁ እግዚአብሔርን ማለት ነው ሁሉን የሚያውቅ እንላለን አይደለ በስመ አብ ከኛ አይምሮ በላይ ነው ላይክ እኛ ትልቅ ነው ብለን ካሰብነው ከዛ በላይ እኛ ትልቅ ነው ብለን ያሰብነው በቃ ትንሽ ነች ገባሽ እሱ ከዛ በላይ ነው ሁሉን ቻይ ነው ሁሉን የሚያውቅ ነው ስንል ደግሞ ሁሉን የሚያውቅ እኛ ሁሉም ብለን ራሱ አናውቅም ማለት ነው እና ይሄ ውስጤ በጣም አለ እግዚአብሔር ሆይ ይሄ ለከለ ማውጣት በቃል ይሄ ዝርዝር ማድረግውና አሁን ለምሳሌ ይሄ ስልክ ቢሆን ትልቁ ለኛ እሱ ደግሞ ለስልኩ ትልቅ ነው አይኖ በጣም እግዚአብሔር ይሄ እኛ ትልቅ ነው ብለን ካሰብነው በላይ እግዚአብሔር በጣም ትልቅ ነው እውነት በጣም አይምሮ ትንሽ መሆኑን በቃ አላ በጣም ጌታ ሆይ አለም በጣም አይኖ ደግሞ አንደርስቲሜት ማድረጋችን በቃ ይሄ በቃ እግዚአብሔር ትልቅ ነው ማንንም እንደሚልህ አይደለም ከመታወቅ ታልፋለህ ማይንድ እናውቅ ነው ብለን ከምንለው ነገር በቃ እግዚአብሔር በጣም ትልቅ ነውና
ይህ መዝሙር እውነት ነው። አስቢው ሰማይ አስቢው ተራራ አስቢው ሸለቆ ደግሞ በዚህኛው አልበማ አብዛኛው ስለ ትልቅነቱና ይሄ እንትን ራሱ የሚለው እግዚአብሔርን አየው ሰማይ ሳይ እግዚአብሔር ደግሞ ከምንም ነው የሰራን ከምንም እኔ ማለት ነው ይሄ የእግዚአብሔር ትልቅነት የሚባለው ነገር እኔ አልቻልኩም። አይምሪ እውነት ይሄ አንችለው እንዲህ ነው በቃ እግዚአብሔር እኮ እንዲህ ነው ብላችሁ የምታስቀምጡለት ነገር አይደለም። ደግሞ እንደ ብላችሁ ኤግዛምፕል የምትሰጡበት ነገር አይደለም። በቃ እግዚአብሔር ነው በቃ አንችልም እኛ በጣም በጣም እውነት እኔ ጌታን ይሄ በጣም ገረመኝ። ማንም እንደሚልህ አይደለም ከመታወቅ ታልፋለህ። እግዚአብሔር ትልቅ ነው። yes ማለት ማን አውቆ ጨረሰ። የምር አንዳንዴ እኮ እኛ ለምደነው ነው ሰማይን ስናይ ኖርማል ነው ዛፍ ስናይ ሰው ስናይ ማለት አሁን ስንማር ስለ አይን እንኳን ምን ያህል ውስብስብ ነገር እንደሆነ እጃችንስ ይሄ እንዴ እግር እንኳን ስጠና ምናምን ውሃ ውስጥ ራስ ኦሽን ውስጥ ማለት ነው ይሄ ሳይንቲስቶች ናሳ ተመራማሪዎች ያላገኙት እታች በጣም ጥልቅ ስንት ነገር አለ። በጣም ማለት እግዚአብሔርን ማለት ትልቅ ነው። በጣም እግዚአብሔር ትልቅ ነው። አሁን እግዚአብሔር በጣም ትልቅ ነው። እውነት አሁን ከዚህ ምን ተማርኩኝ ማለት ነው። አሁን በቃል እንዲሆኑብኝ ስል እማመልከው አምላክ ስላለ አለ አይደል እግዚአብሔር አለ በቃ እግዚአብሔር አለ አብሮኛል ከነገሮች ከዛ አንደርስቲሜት አድርጓለሁ ማለት ነው። ይሄ በጣም ጥፋት እየሰራው ነው አንደርስቲሜት በሁኔታዎች እና እሱ እኮ ከዛ በላይ ነው ማይንጁ በጣም ማለት ሰው ሰራ ስለ በጣም ያ በጣም ትልቅ ነገር ነው። ምንም ነገሬ ማለት ነው። አሁን በጣም እንደ ኖርማል ነገሮቻችን በጣም ትንሽ እንደሆኑ ይገባል። ችግር ነው ምናምን ነገር ነው አንችለው ምናምን የምንለው ነገር በእግዚአብሔር አይን እውነት ነው። እሱን ስታይ ሌላ እውነት ይጠፋል፣ ያንስባችኋል። ቃላቶቼ ያነሱት ማለት እኔ ቃላት አማርኛችን እንግዲህ ደርድረሽ ጌታ አንተ እንዲህ ነህ እንኳን አቃተኝ። በጣም እውነት ነው። አስቴር እግዚአብሔር ይባርክሽ። አሁን ደግሞ እግዚአብሔር ትልቅ ነው። አሜን። እግዚአብሔር ትልቅ ነው። እግዚአብሔር ትልቅ ነው። ምናምን እንትን እግዚአብሔርን አየው ፍጥረቱን ሳይ እግዚአብሔርን አየው። አስተምሪ በቃ ስለ እግዚአብሔር ትልቅነት ነው የምናወራው። በዛ ላይ ደግሞ በቃ ዘንድሮችን 2018 እግዚአብሔር በነገሮች ሁሉ ትልቅ አይደለ ማለት ትልቅ ነው ስንል አንዳንዴ ብዙ ጊዜ ስለ ትልቅነቱ ሲታሰብ ስለ ችግሮቻችን ትልቅነት ነው የምናስበው። ኖ እግዚአብሔር ከነገሮችም በላይ ነው። እሱ ብቻውን ትልቅ ነው አይደል? እግዚአብሔር ትልቅ ነው። እግዚአብሔርን ብቻ አስቡት። ይመስለናል እኮ ችግሮቻችን ለኛ መቋቋም ስለማንችለው ይመስለናል አይደል? ትልቅ ሆኖ የታየን ይመስላል። ነገር ግን በነገሮቻችን ላይ ትልቅ ነው። በጣም እንኳን ሁሉ ባዶ ጨለማ አቤት ችሎታ ያስችላል። አቤት ችሎታ ያይላል። እግዚአብሔር ትልቅ ነው። የማትብራራ የማትሰለቅ
እኛ አንችልም እግዚአብሔርን ማወቅ በዘው እግዚአብሔርን አወኩት ወይኔ ጉዳችን ገና እኛ አወኩት ምን ራሱ በጣም ያሳፍራል። አንቺ እንኳን ማለት ነው ስለራስሽ ምን ያህል ታውቂያለሽ እኮ አንቺ ስለኔ ምን ያህል ታውቂያለሽ? እኔ ስላንቺ ምን አላውቅ። ሰው በሰው ልክ እንኳን ሰው አያውቅም። አንቺ ደግሞ እግዚአብሔርን አስቡ። አንቺ ራስሽን ባህሪ እኮ አታውቂም። ራስሽን ፉሊ አንደርስታንድ እኮ አታደርጊም። ኢቨን ጋር እግዚአብሔር ግን እግዚአብሔር ሆናቸው መዘጃ ማይንድ አጥንተው እንዳያርፉ የእድሜ ልክ መጓዣ በቀጥታ እውቀት ስንቷን ገጦ ቀረ በሚለው ስንታን ቆጠረ ለሚበቱልኝ የመስቀል ስራ ባይዘዊ ማለት ነው መገለጥ የሚለው ነገር ትልቁ ጥበብ ክርስቶስን ማወቅ በቃ እውነት ይሄ ምንም ተገለጠልን ምንም ማወቅን ምንም በራልን ብንል ክርስቶስን ካላወቅን ኢምንት ነው ጭንቅላታችን የምር ማለት ከኛ ጌታ ነው ብሎ ማመናችን ራሱ ትልቅ ጥበብ ነው። ገባሽ? እንደውም ቀላል እናደርገዋልና ኢየሱስ ያድናል ኢየሱስ ይወድሃል ስል ሰው ይቀልበታል። እግዚአብሔር ይወድሃል ሲባል እውነት እኔ ይሄን ክረምት በዚሁ ላራ ነው አሁን እግዚአብሔር ይወድሃል ማለት ነው አውቃለሁ ይወደኛል ላይክ ኖ እግዚአብሔር ይወድሃል ስል በጣም ሊነዝረን የሚገባው ነገር ነው። እግዚአብሔር ይወድሃል ስንል እንዴ እስኪ ድረስ ነው ወደደ ሲጀመር እንዴት ነው ወደደ ምን ነው ራሱ አንኮንዲሽናል በሆነ ነገር እንዲሁ ጌታ አንቺ ሊትራል ቃላ እንዲሁ ወደደን እንዲሁ ያለምንም በቃ ያለምንም እኛ ኮንትሪቢዩት ሳናደርግ ምንም ነገር ሳናደርግ እግዚአብሔር አንድያ ልጁ አሳልፎ እስኪሰጥ ድረስ ወደደን። ከዛ ይሄ ነገር የሚቀልባቸው ሰዎች አሉ። የኢንካርኔሽን አምላክ ሰው ሆነ የሚባለው ነገር በጣም የመስቀሉ ስራ እኮ ባይዘው በቃ አንዴ በአመት አንዴ በቃ ይሄ አርብ ቀን ኢየሱስ ክርስቶስ ተሰቀለ ስለኛ ኃጢአት ብለን ዴይሊ ላይፋችን ላይ ማለት ነው ስለዛ ነገር በጣም ይሄ ዝም ብሎ ማለት አይደለም ያለበት ባይዘው በጣም ሊከብደን ይገባል። ማለት አሁን ሰው እኮ በሰው እንኳን ለመወደድ ምን ያህል እንደሚገባ ታውቂያለሽ? ፍቅረኛ ይዞ ለፍቅረኛ ለመወደድ ሰው ባይዘው የሚኖረው ለመወደድ ነው። ከተሻለ በቃ ቫሊዴሽን በቃ ሰው እንዲወደው ያ በጣም በቃ ተወደድኩ እንትና ከወደደችኝ አስቢ አሁን ቢል ጌት ወደደኝ ምናምን ቢባል ማለት ነው። እና ኢማጂን የምድሩ ሰሪን የወደደን ያ ፈጣሪ ነው የወደደን ያወቀን ማለት ነው። ሊሞትን ያ እና አንተ አይደል እውነት ይሄ እንኳን ተወደድን በጣም ይሄ አፈ ታሪክ አይደለም የምንነግራችሁ እውነት ነው። ሲጀምር ይሄ for the past the futureአችንም ለፕሬዘንትም ነው ክርስቶስ የሞተው እንጂ በቃ ሞተልን ብለን ይዘን ብቻ የምናወራው ነገር አይደለም። በጣም እንዲህ ብስማም ያለን እኮ በሱ ነው ባይዘው በደም ተስፋ ያለን ደግሞ ይሄ ተስፋችን እስትባረክ አሁን ተስፋ አለን። እኛ አሁን ዝም ብለን አንኖርም በዚህ ምድር ላይ ብቻ አይደለም ነገ ብለን ተስፋ አለን። በክርስቶስ ነው ተስፋ ያገኘው ነው። ከኛ ወደደን አሁን ስናወራ ራሱ እኛ ካነበብነው ነገር አይደለም ወይ ከሆነ ነገር አይደለም በቃ ይሄ ኤግዛክት ከራሱ የሆነ ነገር ነው። በደንብ ነው እኮ አየዋየው እግዚአብሔር አያዩ ተደምዶ እግዚአብሔር ትልቅ ነው እግዚአብሔር ትልቅ ነው
ተምሬያለሁ። እግዚአብሔር ትልቅ ነው። እግዚአብሔር ትልቅ ነው። እግዚአብሔር ትልቅ ነው። ሰማይ ስቲኛው ማለት ጣሪያ ነው። አይ አለ ሰማይ ያ ግን ትልቅ ነው። ሰማይ ማለት አይሻ ፍጥረትን ስታይ ፍጥረት ሁሉ እግዚአብሔርን ክብር ይናገራል ይላል እግዚአብሔር ቃል። ፍጥረት ራሱ እግዚአብሔርን ለመናገር በቂ ነው። እኛ እናስተውለውም እንጂ ተራራውን ስታዩ፣ ሸለቆውን ስታዩ፣ ምንም ስታይ ለእግዚአብሔር ክብር ራስሽን ስታይ እኔ እውነት አንዳንዴ በጣም ነው የሚገርመኝ። አሁን ጥርስ ራሱ ድድሽ ላይ መቆሙ አይገርምሽ? ለምን አልወጋንም? ላይክ ኤቭሪቲንግ የሆነ ሁሉ ነገራችን ጨጓራ ሲፈጫ ከዛ ማለት እሺ ይሄ ስጋውን ተው ውስጥ ያለው ልብሽ መታ ታኝተሽ ተንፍሰሽ አረኛ ራሳት ማለት እግዚአብሔር ስለመኖሩ በሆነ ነገር ፕሩፍ አያስፈልግም። ሰማይ በቂ ነው፣ ምድር በቂ ነው ለምስክርነቱ ለእግዚአብሔር ትልቅነት። ሃሌሉያ ተራራው እንትን የሚለው ይሄ አይደለም ጀማዛዥ የተራራው ሰሪ የገዢ ቁጣ ሲነድ በላይ ፍንክች ላለቅ ስፍራዬ በትዕግስት ስፋት መቆየት ላደርግ ታላቁን ጥፋት ጸጥ እስክታደርግ እንድኖር በቃል ልቤ አጽናልኝ ቀን እስኪመጣን እስክትፈርድልኝ ያደከመኝ እስክታደክመው የበቀል ጣት ዓይኔ እስኪያየው ድቅድቁን ስታት ላይቀር መንጋቱ ጎል ይቀድልኝ ይልያል ሌሊቱ የቀረ ይመስላል አንዲት እርምጃ ተራራው ሊናድ ሊሆን መሄጃ የወጀብ አዛዥ የተራራው ሰሪ የሸለቆ ጌታ የጨለማው መሪ የማዕበሉ አዝማች የመብረቁ ንጉስ አንተ ነህ የኔ አምላክ የእስራኤል ቅዱስ የወጀብ አዝማች የተራራው ሰሪ የሸለቆ ጌታ የጨለማው መሪ የማዕበል አዝማች ደግሞ የኔ አምላክ ነው፣ የኔ አባት ነው፣ ደግሞ የእስራኤል ቅዱስ እሱን አባታችን ኢማጂን ለኢየሱስ ስም ቀይኔ ደግሞ ለሰይስ አንዶች ታይለስ ካነበር እዛው ትልቅ ነገር አንዱ ገና አይደለም ማለት ነው። ተገልጦ ነው እኮ ዳታችሁ አስተምር በቃ ጀመር ከሰው የሰማሁት ዛሬ በዚህ ሰዓት ፊት ያመጣሁት ከነፍሴ ምስጋና ከውስጠቷ ሆነ አፌን ሞልቶ የሚፈስ አዲስ ቅኔ ያለ ያነበብኩት አይደል ከሰው የሰማሁት ዛሬ በዚህ ሰዓት ፊት ያመጣሁት ከነፍሴ ምስጋና ከውስጠቷ ሆነ አፌን ሞልቶ የሚፈስ አዲስ ቅኔ ያለ ከላይ ያልሆነ የኔ ፍቅር ለኢየሱሴ አለኝ ምስጋና ከነፍሴ ያላጠረ ከላይ ያልሆነ የኔ ፍቅር ለኢየሱሴ አለኝ ምስጋና ከነፍሴ
አሜን ሃሌሉያ። እግዚአብሔር ትልቅ ነው። አሜን። በዚህ ብንቀጥል ማጅን ተከታተለ ነው ያ ቪዲዮ እየወጣ ነው። ሃሌሉያ። እግዚአብሔር ትልቅ ነው። እውነት ጀስት አውቀነው ማንጨርሰው በዚህች እንኳን እንዲህ ባልነው እንኳን እግዚአብሔር በዚህ አይገመትም። በቃ እንዲህ ነው ይሄ ነው ብለን አንልም። በጣም ከዚህ በላይ እግዚአብሔር ካነበብነው አልተገለጠልንም፣ ከሰማነው አይደለም። እግዚአብሔር ትልቅ ሲል አይደለም። በቃ በህይወታችን እኮ ነው የምናየው። አሁን እግዚአብሔር ቸር ነው፣ በቃ እግዚአብሔር ቸር ነው፣ እግዚአብሔር ሩሩ ነው፣ እግዚአብሔር መሐሪ ነው ስንባል ከሰው አይደለም። የምር በህይወታችን ላይ ኤክስፒሪየንስ ያደረግነው ነገር ነው። በቃ ያየነው ነገር ነው። ይሄ ከሰው የሰማነው አይደለም፣ ያነበብነው አይደለም። እውነት ነው። እግዚአብሔር ትልቅ ነው። እውነት እግዚአብሔር ትልቅ ነው። በውስጣችን ላይ ያለውን ትልቁን ነገር ሁሉ አውጥተን ደግሞ ማለት እግዚአብሔር ይንገስበት። በጣም ትልቅ ነው ያልነው ነገር ላይ እግዚአብሔር ይንገስበት። እውነት ኢየሱስ ትልቅ ነው። ኢየሱስ ጌታ ነው። ያምር ኢየሱስ ጌታ ነው። በደንብ ኮንፈርም ማለት እርግጥ ነው። በቃ ነው ጸልያን ጽድቅ እንትን ይመስላል። ግን እንትን እሺ እግዚአብሔር ጋር ቀረቡ እንላለን እኛ አይደል? ጌታ ጋር እውነተኛ አምላክ ነው። ባይዘው እግዚአብሔር በጣም እውነት ቀረቡ። በቃ ቅርብ በሉ። እውነት ልባችሁን ስጡ። ይሄ እግዚአብሔር ምንም አይፈልግም። ባይዘው እውነተኛ ምንም እኛ በራሳችን የሆነ የራሳችንን እንከባለን ባሉ እኮ ነን። እኛ በጣም ደካሞች ነን፣ ኃጢአተኞች ነን። በጣም ሀሳቦቻችን ራሱ ማለት በጣም እኮ ነው የሚያስጠላው። ለሰው አስቢው የምናሳየው ቢሆን ኖሮ የምናስበው ነገር እንዴ ምን ነው ህይወት ራሱ ማለት አሳስተለናው ነው። እግዚአብሔር ግን ይታያልጠን ማለት ይሄ ፍቅሩ እንኳን ይገባሻል። ገባሽ? ማንነታችሁን ስታውቁ እግዚአብሔርን ማንነት አውቀን ነው አንጨርስም። ሲጀመር ግን ምሕረቱ ትልቅ ነው። እግዚአብሔር ምሕረት ትልቅ ነው። ወዶና ለዚህ ፍቅር ደግሞ እንድንኖር ይርዳል። ማለት እኛ ያው እግዚአብሔርን ማለት የምንችለው ብዙ ነገሮች አሉ። ደግሞ ከዚህ በኋላ በደንብ እንላለን። እግዚአብሔር ካስተማረን ነገር በቃ መዝሙሩን እየሰማን እኛም እዚህ ጋር እየተነካን ነበር እና እግዚአብሔር ስሙ የተባረከ ይሁን። ወደ እግዚአብሔር የምትቀርቡበት ዓመት ይሁን። ወደ እግዚአብሔር ቅረቡ። በቀረባችሁ ልክ የሚቀርብ አምላክ ነው አይደል? በጣም በቀረባችሁ ልክ እግዚአብሔር የሚቀርብ አምላክ ነው። ይህንን እንላለን። ተባረኩበት። ቸር ሰንብቱ። ባይ ባይ። እንወዳችኋለን። እኛ አብልጦ ክርስቶስ ይወዳችኋል። ላይክ ሼር ማድረግ እንዳትረሱ። ለሌሎቻችሁም ሰብስክራይብ አድርጉ። ለሌሎች እንዲደርስ